እኔ ሁሉ ኃጢአት ሰርቼ ከ20 ካህን ከ10 ካህን ተናዘዝኩ፣ ግን አልተመለስኩም። እንግዲህ ወደ ንስሐ የምገባው ምን ላደርግ ነው የሚል ጥያቄ ቢነሳበት የኛ መገፋፋት ስንቱ ክርስቲያን እንዳይሆን አድርጎታል። ክርስትና እንደዚህ ከሆነስ ቀልጬ ልቅር ብሎ ሰው ሊመጣ አስቦ የሚቀር ስንት አለ። እኔ ግሬ እስኪነቃ ሄጃለሁ። ያላገኘሁት አባ የለም፣ ያልተናዘዝኩበት መነኩሴ የለም። ሁሉም መሰናክሎች ናቸው። ከዚህ በኋላ ቤተክርስቲያን አልሄድም። ማጥፋት እንጂ ማልማት የሚችል የለም። ስለዚህ አርፌ ቁጭ ብል ይሻለኛል። እግዚአብሔር በየትኛውም መንገድ አድርጎ ወደሱ ያቀርበናል። በንጽህና ካልቀረብን በድፋችንም አድርጎ ያቀርበናል። እሱ ሰውን የሚጠራበት መንገዱ በጣም ብዙ ስለሆነ ታዲያ ክርስቶስ ከተወለደ በኋላ ዘመነ ሰላም ከሆነ ለምንድነው ቤተክርስቲያንና በሱ ያመኑ ክርስቲያኖች ሰላማቸው አጥተው የሚሰቃዩ? የክርስቶስ ልጅነት ማለት እኮ ይሄ ነው። ክርስቲያንነት እኮ ማለት ይሄ ነው። ክርስትና ግን አገሩ ወዴት ነው? እውነቴን ነው የምነግራቸው። ክርስቲያን መሆን ማለት የታመመውን ሕዋስ መንከባከብ ነው።